የ9 ሰከንድ ቪዲዮ ህይወት ቀየረች። ከ50 ሚሊዮን ናይራ በላይ የተሰበሰበለት። በእርግጠኝነት የዚህ ልጅ ፎቶ ከዚህ በፊት አይታችሁታል። አልበርት ይባላል እና በዚህ የሰከንዶች ቪዲዮ ላይ እናቱ ፕላምፕሌት ስትሰጠው ላለመብላት ብሎ ሲያለቅስ፣ በዛው ቅጽበት ደግሞ ምግቡን እንዲበላ አያቱ በዜማ ስታባብሎ ማልቀሱን አቁሞ ሲስቅ ይታያል። የዚህ ጋናዊ ታዳጊ አልበርት ቪዲዮና ፎቶ በፌስቡክ፣ ቲክቶክ፣ ኢንስታግራም ላይ የተለያየ ሚም የተሰራበት ታዋቂ ከመሆኑም በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይቷል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱት ሲሆን ከዛም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበት በዓለም ዙሪያ ያሉ በመቶ ሚሊዮን የሚቆጠሩ ሰዎች አይተውታል። አስገራሚው ነገር የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር። ይህም ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር። በኋላ እንደታወቀ ይህ ቪዲዮ የቀረጸው የታዳጊው ልጅ አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮው ባለመደለቱ ይህን ያገኘው ሰው ይህን ያህል ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ፖስት አደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ይህ ቪዲዮ ታዋቂ ከሆነ በኋላ የተለያዩ ኮንቴንት ክሬተርስ ወደ ቤቱ እየሄዱ ለቪው ማሳደጊያ ቪዲዮ እየቀረጹ ሲለቁ ነበር። በቅርቡ ግን አንድ ታዋቂ የጋና ቲክቶከር ይህን ልጅ በተመለከተ በሰራው ቪዲዮ የጤና ችግር እንዳጋጠመው እና በደህንነት ውስጥ እንደሚኖር ገልጾ እንዲታገዝ ጥሪ ያቀረበ። ይህን ጥሪም ተከትሎ በሳምንት ጊዜ ውስጥ በጋና እና ናይጄሪያ እንዲሁም በሌሎች ሀገራት ከሚኖሩ ቲክቶከሮች 50 ሚሊዮን ናይራ የተሰበሰበለት ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይህን ታዋቂ ልጅ ለመደገፍ ብዙዎች ቃል ገብተዋል።